ታችን እንግዲህ የጥምቀት ክብረ በዓል አከባበሩ እንደቀጠለ ይገኛል። አጠገቤ እዚህ አንድ እንግዳ አለኝ። ማን ልበል? መምህር ዲያቆን ሲሳይ ይባላለሁ። የአምቦ ዩኒቨርሲቲ የሜካኒካል ኢንጂነሪንግ መምህር ነኝ። እንዲሁም ደግሞ መድኃኔዓለም ቤተክርስቲያን አገለግላለሁ። እሺ፣ በመጀመሪያ እንኳን ለብርሃነ ጥምቀቱ በሰላም አደረሰ። እንኳን አብሮ አደረሰን። እስቲ እንዴት ነው የጥምቀት ክብረ በዓል አከባበሩ? ባንተ እይታ ድባቡ ምን ይመስላል? የጥምቀት በዓል አከባበር በአምቦ በጣም ደስ ይላል። ህዝቡ በተረጋጋ መንፈስ እያከበረ ነው። ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በዮሐንስ እጅ ተጠምቆ ዕዳ ደብዳቤያችን የቀደደበት፣ ሰላምን ያወረደበት፣ ዓለምን አንድ ያደረገበት ቀን ነው። ስለዚህ ሁላችንም ትልቅ ትንሽ፣ አዋቂ አላዋቂ ሳይባል ሁሉም በአንድነት በፍቅር እያከበረ ነው። በጣም ደስ ይላል። እንደሚታወቀው ዮርዳኖስ በሁለት የተከፈለ ነበረ። ከዛ ወደ ታች ዝቅ ብሎ ደግሞ አንድ ይሆናል። ህዝባችንም በተለያየ ጊዜ በተለያየ አስተሳሰብና አመለካከት ለሁለት በተለያየ ቦታ ይከፈል ነበረ። አሁን ግን አንድ ሆኖ እንደምትመለከችው ሁሉም ሰው በአንድነት እግዚአብሔርን እያመሰገነ ፈጣሪን እያከበረ የጌታችን መድኃኒታችንን ጥምቀት እያስታወሰ ነው ያለው እና በጣም ደስ ብሎኛል። እናንተንም እንኳን አደረሳችሁ ማለት እፈልጋለሁ። እሺ፣ እናመሰግናለን። ያው እንግዲህ ክብረ በዓል በሚከበርበት ሰዓት የተለያዩ ነገሮች ይደረጋሉ። እስቲ ምእመኑ ክብረ በዓሉን ሲያከብር በምን ሁኔታ ማክበር አለበት? ምእመኑ ክብረ በዓሉን ሲያከብር ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ለተባለ ሁሉ ነው የተጠመቀውና ዕዳ ደብዳቤያችንን የቀደደው። ስለዚህ ሰው የተባለ ሁሉ ያለውም የሌለውም ሁሉም የጌታችን መድኃኒታችን ኢየሱስ ክርስቶስ በደስታ ዕዳ ደብዳቤው የተቀደደበት ጊዜ ስለሆነ በደስታ ማክበር አለበት። በደስታ እንዲያከብር ደግሞ ያለው ሰው ለሌለው ሰጥቶ ማስደሰት አለበት። እሱን ሲያስደስት እሱም ይደሰታል። የጌታችን የመድኃኒታችን ኢየሱስ ክርስቶስ በረከት ይሳተፋል ማለት ነው። እንደዚህ ካልሆነ ግን በራሱ ብቻ የራሱን ደስታ ብቻ የሚያስብ ከሆነ ደስታውን ለሁሉም አላካፈለም፣ ደስታው ለሁሉም አላስተጋባም፣ ስብከቱ ለሁሉ እንዲዳረስ አላደረገም። ጥምቀቱ ሁሉም ሰው እንዲገባውና በደስታ እንዲያከብረው ለሁሉም ሰው ያለውን ማካፈል ሼር ማድረግ ይጠበቃል። በዚህ ስናከብር ነው የክርስቶስ ልጆች መሆናችንም ፍቅር መሆናችንም የምናሳየው። ያው ኦርቶዶክስ ፍቅር ናት። በዓለም ላይ የኦርቶዶክስ ሃይማኖት ተከታይ ሰዎች ፍቅርን ነው የሚሰብኩት። ጥላቻ፣ መለያየት የሚባል በውስጣችን የለም። እኛም ደግሞ ይሄንን በተግባር ለጎረቤቶቻችን፣ ለጓደኞቻችን፣ ላጡት፣ ለሌላቸው፣ መንገድ ላይ ለወደቁት እነሱን በማሰብ ልናስታውሳቸውና የጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት እውነትም ለአንድነት እንደተጠመቀ ሰውን ለመርዳት ዕዳ ደብዳቤያቸውን ለመቅደድ እንደተጠመቀ እሱን መስበክ ማስተማር አለብን ማለት ነው፣ ያለንን በማካፈል። እሺ፣ ስላደረጉልኝ ቃለ መጠይቅ አመሰግናለሁ። መልካም በዓል። እሺ፣ ውድ የቻናላችን ተከታታዮች እንግዲህ የጥምቀትን ስርዓት እና ወደ እናንተ እያደረስን እንገኛለን። አሁንም ታቦታቱ ወደ የደብራቸው የሚመለሱበት ሰዓት እየደረሰ ነው። ሁሉንም ተከታትለን ወደ እናንተ የምናደርስ ይሆናል። መልካም በዓል።